ሰላም ሰላም ውድ የመዲ ዩቱብ ተመልካቾቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም ነው። ጠፋውኝ፣ ያው ጠፍቻለሁ። ቪዲዮ መስራት ጀምሬ ነበር፣ ያው ስላልተመቸኝ ቪዲዮን አቋረጥኩ ማለት ነው። እውነት ሰዓት አለኝ፣ ጊዜ አለኝ፣ እሰራለሁ ብዬ በጣም ጓጉቼ ነበር። አንዳንድ ጊዜ ለምትፈላጉት ላላችሁ ነገር ማድረግ የምትፈልጉትን ነገር ለማድረግ በጣም ትጥራላችሁ፣ ግን አልሳካ ስል በጣም ያናዳል አይደለ? እኔ ያ ነበር ያጋጠመኝ። እግዚአብሔርን መስራት ፈልጋለሁ፣ ግን ምንም አይነት ሰዓት ላገኝ አልቻልኩም። አንዳንድ ጊዜ ጠዋት ማለት ነው 3 ሰዓት ስራ የጀመርኩት ብቻ በቃ በጣም ውጥር ያለ ስራ 3 ሰዓት ላይ ከጀመርኩኝ ከሌሊቱ 9 ሰዓት፣ ከሌሊቱ 7 ሰዓት፣ ከሌሊቱ 8 ሰዓት እና የተደራረበን ሲሆን ማለት ነው ምን አይነት ባህሪ ማምጣት ጀመርኩኝ? ጭንቀት፣ በጣም ይጨንቀኛል እና ምንም ነገር ማሰብ እንትን አለ አይደለ? በቃ ብቻ ኩሽና ሲሆን የስራ ነገር አስባለሁ። ልክ መኝታ ቤት ሲመጣ እግዚአብሔር ምስክሬ ነው፣ በቃ ምንም ማሰብ አልችልም። ወይ በስነ ስርዓት አልተኛም፣ ወይ በቃ ግራ ይገባኛል። ምንም ነገር ማድረግ አለመቻል ማለት ነው። እና እኔ አልለመድኩም፣ እንደዚህ አይነት ልምድ የለም። እግዚአብሔር ይመስገን። ቤሩት በነበርኩበት ሰዓት 4 ሰዓት በራሴ ፍላጎት በራሴ እንደዚህ ከልጆች ጋር ላይፍ ቲክቶክ ስንገባ ምናምን ከቆየን ነው እንጂ ያው እንደምታውቁት ብዙ ጓደኞች ታውቃላችሁ፣ እንቅልፍ ጠዋት ባልተኛ ማታ ተኛለሁ። ብቻ አይደል ነው እንደዚህ። ግን ነው አሁን ያለሁበት ኮንዲሽን ብቻ አላውቅም፣ ደስ የሚል ነገር አይደለም። ግን እንግዲህ ላይ ስጥምና እግዚአብሔር አንዳንድ ጊዜ ትስላላችሁ ስላለን ነው ሁሉን ነገር ልንወጣ ፈጣሪ አላማርርም። ምክንያቱም ዛሬ እዚች ቦታ እንዴት እንደመጣሁኝ እንዴት እንደቆምኩኝ እኔና ፈጣሪ የምናውቀው። ብዙ ማለት አቅቶኛል፣ ደክሞኛል፣ ወደ ሀገር ሄዳለሁ ብዬ እንዳልን ታውቃላችሁ። የልጅ እናት ነኝ። ልጄ በጣም ትንሽ ነው። ልጄም ዘንድሮትን ብቻ ብዙ አይነት ነገር ወደዛ ነገር እንዳላስብ በቃ ሁሉን ነገር ጉልበቴን ኃይሌን እስካለኝ ድረስ ተቋቁሜ ልሰራ ሀሳቤ በቃ ለስራና ለስራ ነው። ምንም ነገር ይሁን ምንም ነገር ውስጥ ለፊ እንደውም ራሴ ጎበዝ ነሽ በርቺ፣ በቃ ነገ ሌላ ቀን ነው። ምክንያቱም አይ ደክሞኛል፣ አይ አልችልም ካልኩኝ በጣም ሰንፋለሁ፣ ሞራሌ ይሞታል፣ የበለጠ ደግሞ ለጭንቀት ትጋለጣለሁ ማለት። ስለዚህ ምንድነው በቃ ራሴ እግዚአብሔር ራሴን ትችያለሽ፣ በቃ በርቺ፣ ትችያለሽ፣ ኦኬ ነገ ሌላ ቀን ነው። ምክንያቱም አዲስ አይደለም፣ ደርሶብኝ ባላቅ እሰማለሁ። ብዙ ወዶቼ እንደዚህ አይነት ስቃይ ውስጥ እንደሚያልፉ እንደምናገሩ ብዙ ጊዜ እሰማለሁ። ዛሬ ደግሞ ጊዜ ጌታ ነው፣ ጊዜ ጌታ ነው ተቀይሮ ራሴ እዛ ውስጥ ራሴን አየሁት። እግዚአብሔር ነው የምላችሁ፣ ራሴ እዛ ውስጥ ራሴን አየሁት ማለት ነው። እንዴት ናችሁ? በነገራችን ሰላም ሳላችሁ ነው ልዩ ወደ ወሬ የሚገባው። በጣም ይሞቃል በነገራችን ላይ። እንዴት ነው ደግሞ እስኪ ኮሜንት ላይ መዲ ከሀገር ቤቱ ተስማምቶሻል የምትሉኝም ኮሜንት ላይ ጻፉልኝ እስኪ። አምሮብኛል አይደለ? በሉ ጻፉልኝ ኮሜንት ላይ። አዎ እግዚአብሔር ይመስገን፣ አዎ ደህና ነሽ፣ አዎ በሉ እና ጻፉልኝ። ድካምን ቢኖር ስራም ቢበዛ እንደ በጎ ነው። ምክንያቱም እኛ አበሾች እጅ አንሰጥም አይደለ? በጣም ጎበዞች ነን። እና ደግሞ እባካችሁ የምጠይቃችሁ ነገር ከኔ አትጠብቁ። እግዚአብሔርን ያለውበትን ነገር ብታውቁ ታስቡልኛላችሁ። ከኔ አትጠብቁ። የመዳም ቅመሞች ስወዳችሁ ከኔ እንዳትጠብቁ። ሰብስክራይብ፣ ሼር አርጉልኝ። ቪዲዮ አለኝ አጫውቱልኝ እባካችሁ። ወዳችኋለሁ። ስለተረፈ ምንም ማለት አልችልም። ብቻ አላውቅም። ብቻ ሰሞኑን ከነበርኩበት ነገር ዛሬ በቃ በጣም ደህና ነኝ። እግዚአብሔር ይመስገን።
ተረጋግቻለሁ። በቃ ህመሙም ደህና እየሆነ ነው። ብቻ የሆነ አይደለ ስትረስ ሲይዛችሁ እንዴት ነው ያለ ካለመተኛት ከድካም ምናምን ተደራርቦ ነው ስትለምዱት ሲዋሃዳችሁ ሁሉ ነገር ይቀራል እና እላችኋለሁ። እና ምን ላውራ ሌላ የለመድኩት ነው ለምጄዋለሁ። እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ እላችኋለሁ። ህይወት እንዴት ትመስላለች? ጸጉር እንግዲህ አደራችሁ እንዳታልፉ፣ ሰብስክራይብ ሼር አድርጉልኝ እንዳጥፉ። እንቅልፍ ይመጣል ማለት ነው፣ ግን አልተኛም። ይሄን ቪዲዮ ሳልጨርስ አልተኛም። እና አዲስ ነገር ምንድነው የምላችሁ፣ ይሄን ቪዲዮ የምታዩት አዲስ የመጣችሁት አዲስ ሰው ቤት የመጣችሁት እግዚአብሔር ነው የምላችሁ። ብቻ እኔ የምመክራችሁ የመዳም ቅመሞች አዲስ ስትመጡ ማለት ነው እግዚአብሔርን ይሄ ቀን ያልፋል ብላችሁ ራሳችሁ ያላችሁትን ኃይል በቃ ያላችሁትን ጉልበት ተጠቅማችሁ የሚያዛችሁን ነገር ተወጡ። በቃ ምክንያቱም አንዴ ከሀገራችን ወጥተናል፣ አንዴ ከቤታችን ወጥተናል። ሰርተን እናት አባት እህት ወንድም ልጆች እንረዳለን ብለናል የወጣ ነው። ስለዚህ እኔ የምመክራችሁ ምንድነው ብቻ አይከብድም አይደለም ስራው አይደለም፣ ንግግር ይከብዳል። ወይም እኔ በጣም ይከፋኛል፣ እግዚአብሔርን በጣም ይከፋኛል። ህፃን ትንሽዬ ህፃን ልጅ ሊያመናጭቃችሁ፣ ሊሰድባችሁ፣ ሊመታችሁ የተለያየ ነገር ሊላችሁ ይችላል። ሶኬ ነገ በቃ ነገ ሌላ ቀን ነው፣ ይህ ቀን ያልፋል ብላችሁ በቃ ቻሉት ማለት ቻሉት። ብዙ አይነት ስቃይ አለ አውቃለሁ። ቤትን መቀየር ትችላላችሁ፣ ብዙ ነገር ብዙ አይነት ቻንስ አላችሁ። ግን ምንድነው ቤት በቀየራችሁ ቁጥር ጊዜ ይረዝማል። ከዛም ታሻላችሁ፣ ቢሮ ትሄዳላችሁ፣ ወር 2 ወር፣ ከዛም በኋላ ሌላ ወይ ትገባላችሁ። ምናልባት ቆይ አንድ ጊዜ ምናልባት ለምን ይጠቅማችኋል መሰላችሁ? ጊዜያችሁን ይቆጥባል። እውነት እናንተ ቤተሰቦቻችሁ ምን ላይ ጥላችሁ እንደመጣችሁ ወይ ህፃን ልጅ ይኖራችኋል፣ ወይ ታማሚ ይኖራችኋል፣ ወይ የምትረዱ ሰው ይኖራችኋል። ስለዚህ እናንተ ወደ ቢሮ ተመልሳችሁ በምትቀመጡበት ሰዓት የእናንተ እርዳታ የሚያስፈልግ፣ የእናንተ እገዛ የሚያስፈልግ፣ የእናንተን ድምጽ የሚናፍቅ ሰው የእናንተ በቃላል ሁሉ ነገራችሁን እንዲያስቡ እንዲጨነቁ ታደርጋላችሁ። ማንም ሰው ቤተሰቦቹ ጠልቶት እናት አባቱ ጠልቶ ሳይሆን እናት አባቴን ወንድሞቼን እኔ ከኔ ያነሱትን ከኔ በቃል አይደለ እኔ እችላለሁ ከኔ ማለት እኔ ኦፍ ኮርስ እኔ እችላለሁ ይሄን እወጣዋለሁ ብለን የመጣ ነው። በአሁኑ ሰዓት ደግሞ ኢትዮጵያ ላይ እግዚአብሔር ይመስገን ሳንሰለጥን ሳንማር አንመጣም ሶሲ። ስለዚህ በዛች 21 ቀን ነው አይደል የምንማረው 21 ቀኗን በትክክል 21 ቀኑን ሳታቋርጡ ተምራችሁ ከሆነ እዚህ ስትመጡ ኢዚ ነው፣ አይከብዳችሁም። እንደውም የሲኦሲ ፈተና የሲኦሲ እንትን በጣም ይከብዳል። በነገራችን ላይ በጣም ይከብዳል። ምክንያቱም ንግግራቸው አይታችሁ ከሆነ ንግግራቸው፣ እቃ አቀማመጣቸው በቃ ሁሉ ነገር በጣም ከባድ ነው። እዚህ ስትመጡ ኖርማል ነው። 2-3 ቀን ከነሱ ስትዋሃዱ የነሱን ውስጥ ቤታቸው ስታውቁት በቃ ለቤታችሁ ነው የምታዩት። አትፍሩ። ዋና ምንድነው ኮንፊደንስ ሲኖራችሁ፣ ያለ መፍራት ያለ ማፈር ነገሮችን በድፍረት ማድረግ። ብዙ ጊዜ ደግሞ በቃ አይደለ ለሁሉም ነገር ከምንም በላይ ደግሞ ምንድነው መክራችሁ መሰላችሁ ምግብ ስትበሉ ምግብ ስትቀበሉ ምግብ እናንተ ትንሽዬ ብትሆን የጸዳች ንጹህ ምግብ መብላት አለባችሁ። እነሱ ትራፊ የነሱ በእጃችሁ የነካኩትን ካፋችሁ የመለሱትን አውቃለሁ። እንደዛ ነው። ያን ነገር ተመላሹ እንዳትበሉ እህቶች። በቃ ይሄ በቃ እሱን ነገር እንዳታረጉት። ምክንያቱም እንደዛ ስታረጉት እናንተ በቃ ራሳችሁ ምግብ እንዳጣችሁ እነሱ ለእናንተ አይናገሩም። በቃ ይሄ ነው ብሎ ለእናንተ አውጥተው አይናገሩም። የሆነ ነገር ሲያልሱት ምንድነው እንደዛ ብቻ
እናንተ ከምንም በላይ ጽድት ያለ ነገር መጠቀም ከነሱ በቃ ይሄ ነገር ኖ ማለት አለብን። ለምን እኛ አዎ ኖርማል ነው። እነሱ ትምህርትም ተምሮ ቢሆን ሌላ ሀገር ለስራ ይወጡ የለ እንደ እያንዳንዱ ሰው የራሱ ቦታ አለው፣ የራሱ ነገር አለው። ይወጣል፣ ይሰራል፣ ይመጣል። ስለዚህ እኛም እንደማንኛውም ሰው ልንሰራ ልንወጣ ሰርተን ልንቀየር ሰርተን ልንወጣ ነው እንጂ የመጣ ነው። እነሱ ልክ መፍት እንደሌለን ህግና ስርዓቱን እንዳላወቅን ምንም ነገር እንደሌለን ዝም ካል ሁሉንም ነገር እነሱ ምንድነው ጫና እያበዙብን ይላሉ። ምክንያቱም በቃ ሁሉንም ነገር ማወቅ አለባችሁ። እንድታውቁ ደግሞ ያው እግዚአብሔር ይመስገን ሲኦሲ በደንብ አስተምሮናል። እናንተ ማድረግ ያለባችሁ ምንድነው በቃ ራሳችሁን መጠበቅ፣ ንጽህናችሁን መጠበቅ፣ የነሱን ነገር ከነሱ ነገር ያለ ከስራ ውጪ የነሱ የሆነውን ነገር ያለ መንካት፣ ከዛ ነገር መቆጠብ። ከስራችሁን ከሰራችሁ ብዙ አይከብድም ማለት ነው። የሚከብደው ምንድነው መሰላችሁ? የሚከብደው እናንተ እነሱ ያስቀምጡትን መንካት፣ እነሱ የሚፈልጉትን ነገር እናንተ ማንሳት፣ ያ በጣም ክልክል ነው። ልጆቻቸውን መምታት በቃ ይሄ ነው። ሌላ የሚከብድ ነገር ምንም ነገር የለም። ግን መበርታት አለባችሁ ውድ የመዳም ቅመሞች። በዚህ አጋጣሚ እንግዲህ የሁላችሁ ላይቴን እንዲጄ ነው ቀርጾ ያለሁት። እንዲህ የቀለውት በላይት ነው፣ እኔ ቀይ አይደለሁም። እና ወዶቼ እላችኋለሁ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ። ወደ ዩቲዩብ ተመልካቾቼ ላይቱ ሲጠፋኝ መስለው ነው ለኛ ለብድልኛ ማማ እንትን ያሳፍርልን